ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬም በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት መረጃዎችን ይዘንላችሁ ቀርበናል። በዛሬ ዝግጅታችን በሰሜን ኢትዮጵያ ዳግም ያገረሸውን ወታደራዊ ውጥረት፣ የጀነራል አበባው ታደሰን የሜዳ ጉብኝትና የህወሓት ኃይሎችን ምስጢራዊ እንቅስቃሴ በጥልቀት እንመለከታለን። በሌላ በኩል ኢሰመኮ የምርጫ ጣቢያዎች በመጠጥ ቤቶችና በፖሊስ ጣቢያዎች መደራጀታቸው የገለጸበትን አነጋጋሪ ሪፖርትና የኢትዮ ቴሌኮም አክሲዮን ገዢዎች መረጃን አጣን በሚል ያቀረቡትን ቅሬታ ዳሰናል። በተጨማሪም በሊባኖስ የተደረገውን የተኩስ አቁም ስምምነት መጣሱንና እስራኤል ቤይሩትን ለመጀመሪያ ጊዜ በቦምብ መደብደቧን የሚገልጹ ሰበር መረጃዎች ይዘን ቀርበናል። ተመልካቾቻችን ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። አሁን ወደ አርዕስተ ዜናዎቹ። አርዕስተ ዜና። ወታደራዊ ውጥረት በሰሜኑ ክፍል። ጀነራል አበባው ታደሰ በሰሜን ምዕራብ እዝ በመገኘት ከባንዳና ከታሪካዊ ጠላቶች የሚሰነዘርን ጥቃት ለመመከት ተዘጋጅተናል አሉ። የህወሓት ምስጢራዊ እንቅስቃሴ። የህወሓት ሜካናይዝድ ኃይሎች ዝውውር እያደረጉ መሆኑ ተሰማ። ዶክተር ደብረጽዮን ገብረ ሚካኤልን በአክሱም ምስጢራዊ ስብሰባ እያካሄዱ መሆኑ ተገልጿል። ተጨማሪ ያለን። የኢሰመኮ አነጋጋሪ ሪፖርት። የምርጫ ጣቢያዎች በመጠጥ መሸጫና በፖሊስ ጣቢያዎች መደራጀታቸው እንዲሁም ዜጎችን በግዳጅ በሰልፍ እንዲሳተፉ መደረጋቸውን ኮሚሽኑ አጋለጸ። ታዛቢዎች ተለዩ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ የሚታዘቡ 55 ድርጅቶችና ከ60 ሺህ በላይ ታዛቢዎችን ይፋ አደረገ። መረጃውን እናደርሳችኋለን። የአክሲዮን ገዢዎች ቅሬታ። የኢትዮ ቴሌኮም አክሲዮን የገዙ ባለድርሻዎች ከ1 ዓመት ተኩል በኋላም ስለ ትርፍ ክፍፍልና ስለ ኩባንያው ሪፖርት መረጃ እንዳልደረሳቸው ተናገሩ። ሰበር መረጃ ከቤይሩት። እስራኤል የተኩስ አቁም ስምምነቱ ከተደረገ በኋላ ለመጀመሪያ ጊዜ በቤይሩት ላይ የአየር ጥቃት ፈጸመች። የራድዋን ኃይል አዛዥ መገደላቸውም ተሰምቷል። የሰላም ተስፋው አደጋ ላይ ነው። ፕሬዝዳንት ዶናልድ ትራምፕ የሰላም ስምምነት ላይ ለመድረስ ትልቅ እቅድ አለን ባሉ ማግስት የእስራኤል ጥቃት መፈጸም ስምምነቱን አደጋ ላይ ጥሎታል። መረጃውን እናደርሳችኋለን። አብራችሁን ቆዩ። በቀጥታ ወደ መረጃዎቹ እናልፋለን። ሰበር ዜና። በሰሜን ኢትዮጵያ ዳግም ያገረሸው ውጥረት፣ የጀነራል ታደሰ ጉብኝትና የህወሓት ወታደራዊ እንቅስቃሴ። በፌዴራል መንግስትና በህወሓት ኃይሎች መካከል ያለው አለመግባባት በጠነከረበት በዚህ ወቅት በሰሜን ኢትዮጵያ ከፍተኛ ወታደራዊ እንቅስቃሴዎችና የቃላት ምልልሶች እየተስተዋሉ ይገኛሉ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በሰሜን ምዕራብ እዝ ያደረጉት ጉብኝትና በክልሉ እየታየ ያለው የታጣቂዎች ዝውውር የሁኔታውን አሳሳቢነት አመላካች ሆኗል። ተዘጋጅተናል። የጀነራል አበባው ታደሰ መልእክት። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በሰሜን ምዕራብ እዝ የሚገኙ የጦር ክፍሎችንና ወታደራዊና ስነ ልቦናዊ ዝግጅቶችን ለመመልከት በመስክ ጉብኝት ላይ ተገኝተዋል። ጀነራሉ በቆይታቸውም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መልእክት ለሰራዊቱ ያደረሱ ሲሆን እዙ ከታሪካዊ ጠላቶችም ሆነ ከባንዳዎች የሚሰነዘር ጥቃትን ለመመልከት በተሟላ ዝግጁነት ላይ እንደሚገኝ ገልጸዋል። ጀነራል አበባው በንግግራቸው የሰሜን ምዕራብ እዝ ሚናን ሲያወድሱ የህወሓት ወረራን በመመከት ረገድ የነበረውን ጥንካሬ አውስተዋል። በአማራ ክልልም ጽንፈኛና ባንዳ ሲሉ የጠሯቸውን የፋኖ አማጽያን በመምታትና የኢትዮጵያን የመፍረስ ሴራ አክሽፏል ብለዋል። መከላከያ ተቋሙና ሀገር በሰራዊቱ እንደሚኮራ አረጋግጠዋል። የህወሓት ታጣቂዎች እንቅስቃሴ ሚስጥራዊ ስብሰባዎች። በሌላ በኩል ከህወሓት ኃይሎች ወገን ተከታታይ ወታደራዊ እንቅስቃሴዎች እየተመዘገበ መሆኑን መረጃዎች ይጠቁማሉ። ከ22ኛ አርሚ የተውጣጣ የሜካናይዝድ ታጣቂ ቡድን በኤርትራ በኩል ወደ ሱዳን 7ኛ አርሚ ወደ ተባለ እየተጓዘ መሆኑ ተሰምቷል። በተጨማሪም የምዕራብ ግንባር ተልዕኮ ከ60ኛ አርሚ የተውጣጡ ታጣቂዎች ከአቢ አዲ ተነስተው ወደ ሽሬ ከተማ መጓዛቸውንና ከዚያም ወደ ምዕራብ ትግራይ ጠረፋማ አካባቢዎች እንደሚሰማሩ ተገልጿል። ሚስጥራዊ ስብሰባ። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በአክሱም ከተማ በሚገኘው አትራኖስ ፋንታሲ ሆቴል አስቸኳይና ሚስጥራዊ ስብሰባ በማካሄድ ላይ እንደሚገኙ ታውቋል። የፌዴራል መንግስቱ ዝምታ። እነዚህ ከፍተኛ ወታደራዊ ዝግጅቶች፣ የኃይል እንቅስቃሴዎች በሁለቱም ወገን ቢታዩም የፌዴራል መንግስቱ እስካሁን ድረስ ስለ ህወሓት ወታደራዊ እንቅስቃሴዎች ኦፊሴላዊ መግለጫ ከመስጠት ተቆጥቧል። ይሁን እንጂ የጀነራል አበባው ታደሰ ተዘጋጅተናል የሚለው ንግግር ለመንግስት ያለውን ወታደራዊ አቋም እንደ ማሳያ ተወስዷል። ሁኔታውን በአካባቢው ላይ ዳግም ጦርነት ሊቀሰቅስ ይችላል የሚል ስጋት በነዋሪዎች ዘንድ እያሳደረ ይገኛል ተብሏል።
ኢሰመኮ የምርጫ ጣቢያዎች በፖሊስ ጣቢያዎችና በመጠጥ መሸጫ ቦታዎች መደራጀታቸውና የዜጎች ተሳትፎ በግዳጅ መደረጉን አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የቅድመ ምርጫ ሂደቱን አስመልክቶ ዛሬ ባወጣው ሪፖርት በምርጫ ምዝገባና ዝግጅት ወቅት የታዩ የሰብአዊ መብት ክፍተቶችና ጠንካራ ጎኖችን ይፋ አድርጓል። በኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተር መቅደስ አማኑ ሂደቱ ከመሰረተ ልማት ችግሮች ጀምሮ እስከ ግልጽ የሰብአዊ መብት ጥሰቶች የታዩበት መሆኑን ጠቁመዋል። በሪፖርቱ በሕግ ከተከለከሉ ቦታዎች፣ በፖሊስ ጣቢያዎች፣ በመከላከያ ካምፖች አቅራቢያና መጠጥ መሸጫ ግቢዎች ውስጥ መደራጀታቸውን መለየቱን ጠቁመዋል። በሚዛን ከተማ ዜጎች በገዢው ፓርቲ ሰልፍ ላይ በግዳጅ እንዲሳተፉ መደረጉንም ኮሚሽኑ አረጋግጫለሁ ብለዋል። ተፎካካሪ ፓርቲዎች በአዲስ አበባ፣ በሶማሌና በኦሮሚያ ክልሎች ስብሰባና ሰላማዊ ሰልፍ እንዳያደርጉም ክልከላ እንደተጣለባቸው ተናግረዋል። በምርጫ ጣቢያዎችን በቂ መረጃና የምልክት ቋንቋ ተርጓሚዎች ባለመኖራቸው እንዲሁም ምዝገባውን ለማከናወን የሚያስፈልጉ የሕክምና ማስረጃዎችን በወቅቱ ለማግኘት በመቸገራቸው የአካል ጉዳተኞች ተሳትፎ ተስተጓጉሏል ብለዋል። በሀገሪቱ በሁሉም ክልሎች የታየው የኔትወርክ መቆራረጥ በቴክኖሎጂ የታገዘውን የእጩዎች ምዝገባ ሂደት ማስተጓጎሉንም ኃላፊው አስታውቀዋል። የምርጫ ቁሳቁስ ዘግይቶ መድረስና የምዝገባ ጣቢያዎች ከተፈናቃይ መጠለያ ርቀው መገኘታቸው በተለይ በአፋርና በጋምቤላ ክልሎች በሚገኙ ዜጎች ላይ እንግልት መፍጠሩንም አንስተዋል። እነዚህ በዋናነት ከተጠቀሱት ክፍተቶች መካከል መሆናቸውንም ጠቁመዋል። በቀጣይ የምርጫ ሂደቶች ላይ እንዳይደገሙና የዜጎች ዲሞክራሲያዊ መብት እንዲከበርም ለሚመለከታቸው አካላት ሁሉ ኮሚሽኑ ጥሪ አቅርቧል። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ የመታዘብ እውቅና ያገኙ ድርጅቶችን ዝርዝር ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫን ለመታዘብ ካመለከቱት የሀገር ውስጥ ታዛቢዎች ውስጥ በሕጉ ላይ የተቀመጠውን መስፈርት ላሟሉ 55 ድርጅቶች እውቅና የሰጠ መሆኑን ታውቋል። ድርጅቶቹም በተለያዩ አካባቢዎች ላይ የሚያሰማሯቸውን 60,277 ወኪሎች ወይንም ቁጥራቸው ሊጨምር የሚችል አስመዝግበዋል ተብሏል። ከኢትዮ ቴሌኮም አክሲዮን የገዙ ባለድርሻዎች ስለ አክሲዮናቸው ምንም አይነት መረጃ ማግኘት እንዳልቻሉ ተናገሩ። ኢትዮ ቴሌኮም 10 በመቶ ድርሻውን ለኢትዮጵያውያን በሽያጭ አቅርቦ አክሲዮን ከገዙት 1 ዓመት ከግማሽ ቢሆንም የድርሻው ገዢዎች እስካሁን የትርፍ ክፍፍል ሪፖርትን በሚመለከት ምንም አይነት መረጃ ደርሷቸው እንደማያውቅ መግለጻቸውን ሪፖርተር ጋዜጣ ዘግቧል። አክሲዮኑ ለሽያጭ መቅረቡ ይፋ እንደተደረገ መግዛታቸውን የገለጹት ባለድርሻዎች 1 ዓመት ከ6 ወራት ለሚሆን ጊዜ መጠበቃቸውን፣ ነገር ግን እስካሁን እየተሰራ ነው ጠብቁ ከሚል ምላሽ ውጭ ምክንያት ምን እንደሆነ በግልጽ እንዳልተነገራቸው ተናግረዋል። አክሲዮኑን የገዛ ነው ትርፋማ ሆነን ራሳችን እንጠቅማለን በሚል ነበር የሚሉት ባለድርሻዎቹ፣ ይህ እንኳን ባይሆን ቶሎ ምላሽ መስጠት እንደነበረበትና ስራው ምን ደረጃ ላይ እንደሚገኝ ለባለ አክሲዮን በግልጽ ሊነገር ይገባል ብለዋል። ኩባንያው አክሲዮኑን ለሽያጭ ካቀረበ በኋላ ምክንያት ብሎ ያቀርብ የነበረው ባለ አክሲዮኖች የዲጂታል መታወቂያ ባለማቅረባቸው ስለነበር የዲጂታል መታወቂያቸውን በቀረበላቸው ጥያቄ መሰረትም መላካቸውን ገልጸው፣ አሁንም ችግሩ ይህ ከሆነ ዲጂታል መታወቂያችን ላላኩና መስፈርቱን ላላሟሉ ገዢዎች የትርፍ ክፍፍልም ሆነ ሪፖርት መላክ እንዳለበት፣ ካልሆነ ምክንያቱም በግልጽ ማሳወቅ እንደሚገባው ባለድርሻዎቹ ኩባንያውን ጠይቀዋል። ከውጭ በተሰማ ሰበር መረጃ እስራኤል የተኩስ አቁም ስምምነቱ ከተደረገ በኋላ ለመጀመሪያ ጊዜ ቤይሩትን ደበደበች። እስራኤል ባለፈው ወር ከሂዝቦላ ጋር የተኩስ አቁም ስምምነት ላይ ከደረሰች በኋላ ለመጀመሪያ ጊዜ ቤይሩትን ላይ ጥቃት ፈጽማለች። እስራኤል በጥቃቱ ያነጣጠረችውን በከተማዋ ደቡባዊ ዳርቻ በሚገኘው የሚሊሻ ቡድን ልዩ ራድዋን ኃይል አዛዥ ላይ መሆኑን ገልጻለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትዝ ጥቃቱን በጋራ በሰጡት መግለጫ አስታውቀዋል። የእስራኤል መገናኛ ብዙሃን አዛዡ በጥቃቱ መገደሉን የዘገቡ ቢሆንም ከእስራኤል ጦርም ሆነ ከሂዝቦላ የተሰጠ ማረጋገጫ ግን የለም። ይህ በሊባኖስ የተደረገው የተኩስ አቁም በዩናይትድ ስቴትስና በኢራን መካከል ላለው ሰፊ የተኩስ ማቆም ስምምነት እንደ መሰረት ተቆጥሮ የቆየ ሲሆን በእስራኤል የሚፈጸሙ ጥቃቶች እንዲቆሙ ማድረግ የኢራን ዋነኛ ጥያቄ ነበር። ኢራንና አሜሪካ በመካከላቸው ያለውን ግጭት ለማቆም ወደ ስምምነት እየተቃረቡ መሆኑን በሚናገሩበት በዚህ ወቅት ይህ ጥቃት በቤይሩት ላይ የሚፈጸሙ ጥቃቶችን አቁሞ የነበረውን ስምምነት አደጋ ላይ ጥሎታል። የእስራኤል ወታደሮችም ከሊታኒ ወንዝ በስተደቡብ በሚገኙ አካባቢዎች የቆዩ ሲሆን በደቡብ ሊባኖስም ጥቃቶች ቀጥለዋል ተብሏል። የኢራን ወዳጅ የሆነው ሂዝቦላ ወደ እስራኤል ወታደሮች ድሮኖችን በመተኮስ ምላሽ ሰጥቷል ተብሏል። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላም እንደተናገሩት በሊባኖስና በእስራኤል መካከል ስለሚደረግ ማንኛውም ከፍተኛ ደረጃ ስብሰባ መናገር ጊዜው አይደለም፣ የተኩስ አቁሙን ማጠናከር በዋሽንግተን
በሚደረገው አዲስ ድርድር መሰረት እንደሚሆን ገልጸዋል። ባለፈው ወር ዋሽንግተን በእስራኤልና በሊባኖስ አምባሳደሮች መካከል 2 ስብሰባዎችን አስተናግዳለች። ሂዝቦላ ግን እነዚህ ግንኙነቶችን አጥብቆ ተቃውሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙ ለ3 ሳምንታት መራዘሙን ሲያበስሩ ኔታንያሁና የሊባኖሱ ፕሬዝዳንት ጆሴፍ አውንን በቅርቡ ለማስተናገድ እንደሚጠብቁና በዘንድሮ ዓመትም የሰላም ስምምነት ላይ ለመድረስ ትልቅ እቅድ እንዳላቸው መግለጻቸው ይታወሳል። እንደ ሮይተርስ ዘገባ ከሆነ ጠቅላይ ሚኒስትሩ ሊባኖስ የምትፈልገው ከእስራኤል ጋር ግንኙነት መደበኛ ማድረግ ሳይሆን ሰላም ማምጣት ነው ብለዋል። መረጃዎቻችን አበቃን። በደህና ቆዩን።